የመንፈስ ቅዱስ ፍሬ ልክ እንደ ብርቱካን አንድ ፍሬ ነው፣ ነገር ግን 9 ክፍሎችን ይይዛል። የስጋ ስራ ተቃራኒ ነው። ምክንያቱም ስጋችን ክፉን ይመኛል፣ ልናደርገው የፈለግናቸውን አናደርግም፣ ሁል ጊዜ ከራሳችን ጋር እንጣላለን። መንፈስ ግን መልካምን ይመኛል እና የመንፈስ ቅዱስ ፍሬ የመጀመሪያው ቡድን ከ1 እስከ 3 ከእግዚአብሔር ጋር ያለንን ግንኙነት ያሳየናል። ይህም ፍቅር፣ ደስታና ሰላም። ሁለተኛው ቡድን ደግሞ ከ4 እስከ 6 ከሰዎች ጋር ያለንን ግንኙነት ያሳየናል። ይህም ትዕግስት፣ ደግነት እና በጎነት። ሶስተኛው ቡድን ደግሞ ከ7 እስከ 9 ከራሳችን ጋር ያለንን ግንኙነት ያሳየናል። ይህም ታማኝነት፣ ገርነትና ራስን መግዛት እና ለዚህም ነው ገላትያ ምዕራፍ 5 ከቁጥር 16 እስከ 18 እንዲህ ያለን፣ እንግዲህ በመንፈስ ተመርታችሁ ኑሩ፣ የስጋን ምኞት አትፈጽሙ እላለሁ። የስጋ ምኞት ከመንፈስ ምኞት ጋር ይቃረናል፣ መንፈስና ስጋ እርስ በራሳቸው ይቃረናሉ። ስለዚህ እናንተ የምትፈልጉትን ማድረግ አትችሉም። በመንፈስ ብትመሩ ግን የሕግ ተገዢዎች አትሆኑም ይለናል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።